ከሰራተኛ ጋር ተኝቶ ባይኔ ያየሁትኝ ማለት ነው ባለቤትሽ የልጆቼ አባት ከዛ ይሄንን ነገር ልጅቷንም እሱም ደንግጦ ወጣ ወደ ውጪ ልጅቷን ጠየቅኳት ሰራተኛውንና አንቺ ጾም ውስጥ ነው እኔ ያመጣኋት ልክ 9 ወር ሰገባ እናንተ የረመዳን ጾም ውስጥ ነው ያመጣሁት እንዴ አሁን እኮ አንቺ ስለወለድሽ እኮ አይደለም ጾም ውስጥ ነው እኛ የጀመርነው አይነት ነገር አለችኝ ልጅቷ ቪዲዮ ላይ ለቅቅ ያለው ቲክቶክ እንትን ላይ አለ እና እንዴት ምናምን ስላት ለይል ሰግዳለሁ ብሎ ነው ተነስቶ እኔ ጋር መጣ የነበረውና ይሄ ነገር እንዴት መጀመሪያ ተፈጠረ በጣም ተረጋግቼ ነው ስጠይቃት የነበረው ማለት ነው ለምን ከዚህ በፊት ጥርጣሬ ነው አሁን ያደረገችልኝ ያባሽ አሁን መጨረሻ ነገር አሁን እንደዚህ ለመለያ አሁን ይሄ ነገር ለመፈጠሩ ከመፈጠሩ በፊት ምታያቸው ምልክቶች ወይም ገና ሲጀምር ምንድን ነበር እኔ ማቆ መጀመሪያ እሱ ተዋወቀው 14 አመቴ ነው ከገጠር እንደመጣው ነበር ደላላ ወስዶ ጫት ቤት ያስገባኝ እዛ ነበር እሱ አዲስ አበባ የመጣሽው በስንት አመትሽ ነው 14 አመቴ ከማንት ማንና መጣሽ ሰፈር ላይ አሁን አረፋ ምናምን ይመጣሉ ከአዲስ አበባ ልጆች ይመጣሉና እዛ ጥሩ ስራ አለ ብለውኝ ነው ይዞኝ የመጡት እዚህ መጥቶ የሚሰሩ ልጆች ልምድ ያላቸው ማለት ነው ከዛ በቃ እኔ እንደነሱ ለምን ሰርቼ ራሴን አለውጥም ብዬ መጣሁኝ ማለት ነው ወደ አዲስ አበባ ሲመጣ ልክ እነሱ ወስደው የት ነው ጣሉኝ ደላላ ቤት ቤተሰብ ምናምን የለም ማንንም በቃ እነሱ ተከትዬ ነው የመጣሁት ወስደው ደላላ ቤት ነው ጣሉኝ እነሱ ስራ ገቡ ልምድ ስላላቸው ያው እኔ ልምድ የሌላት በሚባል የሚወስደኝ ሰው አጣው ማለት ነው እዛ ደላላ ቤት አንድ ቀን አድርኩኝ በማግስቱ ልምድ የማይፈልግ ስራ አለ ብለው ይዘውኝ የት ሄዳሉ ስራ ይሄ ጫት መቀሚያ ወንዶች ሺሻ ምናምን የሚያጨሱበት ቦታ ይዘውኝ ሄዱ ማለት ነው ይዘውኝ ሄዱ የመጀመሪያ የሄድኩ ቀን ነው እንግዲህ እሱን ያገኘሁት ከዛ እዛ ተዋወቅኩኝ እኔ ምንም ማቆ ነገር የለም የለበስኩት ዩኒፎርም ነው አምልጬ ነው ከናቴ የመጣሁት ከነ ዩኒፎርም ነው ትምህርት ቤት ሄዳለሁ ብዬ ነው የወጣሁት ከቤት ማለት ነው ከዛ ዩኒፎርም ነው የለበስኩት ቀጥታ እሱን ነው እነሱን አገኛቸው ብዙ ናቸው ከዛ በጣም ቀረብን እና ሺሻ ቤት እንደዚህ መጥፎ ነው ይዞ እንውጣ ምናምን ይሉሻል እንደዚህ አይነት ነገር እንዳትፈቅጂ እንዳትታለይ ምናምን ብሎ አይነት ነገር መከረኝ እሱ ማለት ነው ከዛ በዛን ሰዓት እኔን መከረኝ ሰው አልነበረም እሱ ስለመከረኝ በጣም አቀረብኩኝ ወደ ራሴ ቀጥታ በቃ ከአንድ 2 አመት ቆይታ በኋላ ወደ ትዳር ነው የገባነው መከረሽና ጥሩ ሰው ነው ብለሽ አሰብሽ ከዛ ወደ ትዳር ነው በቃ የገባነው ወደ ትዳር ከገባን በኋላ እዛ ማቃቸው ሴቶች አሉ በቃ ይወጣል የስራ ምሰሩ ማለት ነው ከዛ አንድ ቀን ከተጋባን በኋላ ከነዛ አይነት ሴቶች ጋር ቴክስት ተጻጽፎ ካርድ ላክልኝ ምናምን አይነት ነገር ስታደዋውሎ ምናምን አየውኝና በቃ ተጣላን ክፉኛ ማለት ነው እንደዚህ አይነት ሰው አትመስለኝም እኔ ምናምን አልኩኝ በዚህ በጸብ መሃል አረገዝኩኝ እኔ ልጅ ሳረግዝ በቃ እኔ ድሮ ማቆ ሰው ሌላ ነው ካረገዝኩት በኋላ ደግሞ ያየውትኝ ሰው ሌላ ሰው ነው ምን ሆነብሽ በቃ ቀጥታ ተቀየረ ይወጣል ይገባል መደብደብ ነው እርጉዞኝ ማለት ነው የ9 ወር እርጉዝ የ8 ወር እርጉዝ የ7 ወር ሆኜ ይደበድበኛል ለምን ዱላ ምት ዱላ ደምና ካፌና ካፍንጫ ደም እየወጣ ማለት ነው በቃ እርጉዞኝና እንዴ ቆይሽ ይቅርታ እንዴት ዝም ብለሽ ኖርሽ ደም እየወጣ ካፍንጫሽ በቃ እርጉዝ ነኝ የት ሄዳለሁ ምን አማራጭ አለኝ ከዛ ምን ተጣላበት ደግሞ ምክንያት ምንድነው መሰለሽ መቃየማ ቤት ሄዳል እዛ እኔን አውጥቶ ያገባኝ ቦታ ሄዳል አይደለ እዛ ቤት ስገባ 4 ሰዓት ወይ ለ5 ምናምን ጉዳይ ይመጣል ልክ ቤት እንደገባክ ቤት ደረስክ ቤት ገባክ የዛሬው ውሎ አሪፍ ነበር ምናምን ብሎ ይደውሉለታል ሴቶቹ እኔ ጻብ ይነሳል በቃ የፈለገ ነገር ብትመጪ እኮ ምንም ቢሆን ባለቤትሽ ነው አይደል ይሄ ነገር አትቋቋሚው እና ምን ማድረግ ጀመርኩኝ አሁን ድብደባው ስላቃተኝ ማታ ስልክ ቁጥራቸውን ወስዳለሁ ጧት ተነስቼ ደውልላቸዋለሁ ባለትዳር ነው እና እኔ ሚስቱ ነኝ ነፍሰ ጡር ነኝ ለኔም አይሆንም በጣም ምናምን ብዬ አወራቸዋለሁ አንዳንዶቹ ይሳደባሉ አንቺ ካንቺ ያጣው ነገር ስላለ ነው ወደኔ የመጣ ይሉኛል አንዳንዶቹ ደግሞ ወይ ባለትዳር ነው እንዴ ምናምን ሁለተኛ ምናምን ብሎ አስቀይሞት በቃ ብሎክ አድርጎት ምናምን ያለው ከዛ እንደዚሁ ቀጠልን ከዛ የሞለጃ ጊዜ ደረሰ ማለት ነው አክም ቤት ሄድን